ዛሬ ግንቦት 26 አሁን ከአርሲ የደረሰኝ መረጃ ልታረዱ የተዘጋጁት የመድኃኔ ዓለምና የገብርኤል ቤተክርስቲያን ተቃጥሎ ምዕመናን ደግሞ ልታረዱ አሁን የተዘጋጁትን የኦርቶዶክሳውያን ድምጽ ስሙ እና እንዴት ነው ቤተክርስቲያን ሲቃጠል ምንም የማይመስለን ተማ አንተ የደነዘዝክ የኔ ትውልድ እኩዮቼ ምናምን ማለት ነው። ይሄ ትውልድ ስሙ እኔና እናንተ ሟቾች ቁጥር ከ10 ወደ 37 ደርሷል። የተቃጠሉ ቤት 101 ዓመት ዕድሜ ያለው የቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት ወድሟል። የምትገኙ ክርስቲያኖች ተራችሁ ሳይመጣ በፊት ነገ ዛሬ ሳትሉ ብትደራጁ ነው የሚሻላችሁ። እንዴት ነው ቤተክርስቲያን ሲቃጠል ምንም የማይመስለን ተማ አንተ የደነዘዝክ የኔ ትውልድ እኩዮቼ ምናምን ማለት ነው። ይሄ ትውልድ ስሙ እኔና እናንተ ስንጨፍር አደርንም ስንዘሙት አደርንም ተኝተን አደርንም እቺ ቤተክርስቲያን ስላለች ነው። እቺ ቤተክርስቲያን ስለኛ ስለምትለምንልን ነው። 101 ዓመት የቆየ ቤተክርስቲያን አርሲ ላይ